ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር ቤተሰቦች፣ የቅድስት ድንግል ማርያም ያደራ የመስቀል ስር ልጆች እስከ ሞት ድረስ በወደደን በኃያሉ በልዑል እግዚአብሔር ስም እንደምን አመሻችሁ? አሜን። የአምላካችን ስም የተመሰገነ ይሁን። ማረልኝ ትላለች። መቼም እኔ ክፋት አይሰለቸኝ፣ ኃጢአት አይሰለቸኝ፣ ሰይጣን ለራሱ ግብር አቅፎ እያመቻቸኝ፣ ስንቱን የዕድሜ መንገድ ስወድቅ አሳለፍኩት፣ የሞትን ጥልቅ ገደል ማረልኝ በምትል የእናት ልመና ዘዴ እያለፍኩት። ኃጢአትን መርዝ ሰርክ እየተጋትኩኝ ከሞት ቤት ልገባ ደጁን እያንኳኳው ከቤቱ ደርሼ ማረልኝ ስትለው ይቅር ብያሃለው በሚል የምሕረት ቃል ከሞት አፍ አምልጬ መጣሁ ተመልሼ። ታዲያ እኔ ውለታ ቢስ ክፉ ሰው አይደለው? ያረገችልኝን ሁሉን ረሳና ደግሜ በድዬ ደግሞ ከልጇ ፊት ደጅ አስጠናታለሁ። ማረልኝ 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 ትላለች። ማረልኝ ትላለች። ማረው ካላለችው የኃጢአት መርዝ ጠጥታ ነፍሴ ትሞታለች። በምድር ባለው ሁሉ የኃጢአት ወጥመድ ባለመጠንቀቄ ነፍሴን አስገባኋት። ታዲያ በዚህ መሃል የነፍሴን ጠበቃ ስንት ጊዜ በድዬ ማረልኝ ለማለት ስንት ያመላለስኳት። ማረልኝ 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 ትላለች። ታዲያ እኔ ውለታ ቢስ ክፉ ሰው አይደለው? ያረገችልኝን ሁሉን ረሳና ደግሜ በድዬ ደግሞ ከልጇ ፊት ደጅ አስጠናታለሁ። ማረልኝ ትላለች። ለእኔ በደል መስራት እንደማይሰለቸኝ የነፍሴ ዋስ ሆና ማረልኝ የምትል ሁሌ ከአምላኳ ፊት መንበርከክ ማይደክማትም እናት አለች። እኔ ውለታ ቢስ ክፉ ሰው አይደለሁ? ያረገችልኝን ሁሉን ረሳና ደግሜ በድዬ ደግሞ ከልጇ ፊት ደጅ አስጠናታለሁ። ማረልኝ 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 ትላለች። ሥጋ ያሸንፎኝ ወደ ፈለገበት መንገድ እየመራ በጨለማ ዓለም ውስጥ ብርሃን የሚመስል ከጽልመት የባሰ እያሳየ ጮራ ገደል ጫፍ አድርሶ ወደ ጥልቁ ጉድጓድ ሊጥለኝ ሲታገል እሷ ትደርሳለች። ደግሞ እንደ ልማዷ ከልጅ ከአምላኳ ፊት በርከክ ትልና ልጄን ማር ትላለች። ታዲያ እኔ ውለታ ቢስ ክፉ ሰው አይደለው? ያረገችልኝን ሁሉን ረሳና ደግሜ በድዬ ደግሞ ከልጇ ፊት ደጅ አስጠናታለሁ። ማረልኝ 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 ትላለች። ስሰርቅ፣ ስዘሙት፣ ስሳደብ፣ ስራገም ሁሌ ስመላለስ ከአምላኬ ርቄ በበደል ገመገም የኃጢአቴ ጽዋ ሞልቶ እየፈሰሰ ሰርክ ይከተለኛል ከኋላ እንደ ጥላ። ታዲያ በዚህ ጊዜ ድንግል በርከክ ብላ መድረሰው ትላለች። የመጣሁበት ዱካዬን አጥፍታ ከፊት ትቀድማለች። ደግሞ እንደ ልማዷ ከልጅ ከአምላኳ ፊት በርከክ ትልና ልጄን ማር ትላለች። ታዲያ እኔ ውለታ ቢስ ክፉ ሰው አይደለው? ያረገችልኝን ሁሉን ረሳና ደግሜ በድዬ ደግሞ ከልጇ ፊት ደጅ አስጠናታለሁ። ማረልኝ ትላለች። ስንት ጊዜ ከሞት አፍ የላከች እጇን ብታስመልጠኝም ክፉ ሰው አይደለው? ያደረገችልኝ የእናቴ ውለታ ትዝ እንኳን አይለኝም። የአምላክ እናቱ
ልጇ የፈጠራት መላእክት ቅዱሳን አበው መነኮሳት ከፍ ከፍ አድርገው ቢያመሰግኗትም ለእኔ ለአንድ ኃጥአን አምላኩን ለረሳ ማርልኝ ለማለት ከአምላክ ፊት መንበርከክ ሁሌ ይሰለቻል። ማርልኝ 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 ትላለች። ታዲያ እኔ ውለታ ቢስ ክፉ ሰው አይደለሁ? ያደረገችልኝን ሁሉን እረሳና ደግሜ በድዬ ደግሞ ከልጇ ፊት ደጅ አስጠናታለሁ። ማርልኝ ትላለች። ነጋዴው የኔ ልብ በኃጢአት ደኖ የሞትን መንጋጋ በእጁ እየነካካ ጨዋታ እያበዛ መክሰር ነው ሁልጊዜ ነብሱን እየሸጠ አድሮ የሚተላ ስጋን እየገዛ። ታዲያ በዚህ ጊዜ ማትረፍ የማያውቀው ነጋዴው እሱን በስጋ ብር ሲለውጥ እያየች እዝን ትልና ነፍሴን በሸጥኩበት ገበያ እያለፈች ዓይኗን ቀና አድርጋ ማርልኝ ትላለች። ታዲያ እኔ ውለታ ቢስ ሰው አይደለሁ? ያረገችልኝን ሁሉን እረሳና ደግሜ በድዬ ደግሞ ከልጇ ፊት ደጅ አስጠናታለሁ። ማርልኝ 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 ትላለች። ዓለም ሕፃን አርጋኝ አምላኬን ልከተል ከኋላው ሳለቅስ ብልጭልጭ አሳይታ ታታልለኛለች። ከአባቴ ለይታ ካስቀረች በኋላ ሥጋዬን ቁጭ አርጋ ነፍሴን ትበላለች። አምላክ በዚህ ጊዜ እምነቴ ጎድሎበት ፊቱን ሊያዞረው ሲል ሁሌ ልመናዋ ማርልኝ የሆነና ትደርሳለች። ደግሞ እንደ ልማዷ ከልጅ ከአምላኳ ፊት በርከክ ትልና እናትህ አይደለው ልጄን ማር ትላለች። ታዲያ እኔ ውለታ ቢስ ክፉ ሰው አይደለሁ? ያረገችልኝን ሁሉን እረሳና ደግሜ በድዬ ደግሞ ከልጇ ፊት ደጅ አስጠናታለሁ። ማርልኝ ማርልኝ ማርልኝ። ብቻ የበደሌን ብዛት በመሬ የሸፋፈንኩት ለእኔ ሲል የሞተን አምላኬን ዘንግቼ በኃጢአት ጅራፍ ስንት ጊዜ ገረፍኩት። አላውቀውም ብዬ ስንት ጊዜ ካድኩት። በልቤ አደባባይ መስቀል አሸክሜ ስንት ጊዜ ሰቀልኩት። ግን ይቅርባዩ ጌታ ከሩህሩህ እናቱ ከሞት ሊመልሰኝ ስለተወለደ የኃጢአቴ ክምር በድንግል ልመና በሱ ይቅርባይነት በቸርነቱ ሳትጨርሶ ነደደ። ግን በዚህ ሁሉ መሃል የልቤ ጀርባ ላይ አዝየው የምኖር አንድ ጥያቄ አለኝ። መልሱን ባሰብኩት ቀን እሳት እንደነካው እንደ ራስ ቅቤ ቶሎ የሚያቀልጠኝ እግዚአብሔር እናቱን ማርልኝ ስትለው እሺ ባይላት ኑሮ ምን ነበር የሚውጠኝ? ማርያም ለኔ ስትለኝ እያለች ባትለምን ብቻ ይመስገን አምላኬ ማርልኝ የምትል ሩህሩህ እናቱን ለኔም ስለሰጠኝ። አሜን። ማርልኝ የሆነ ልመናዋ እናታችን ሰንበት ማርያም ናት።